ከዛ በቃ ሄድኩና ታውቃለህ ማለት ነው ምስቆምና አቤት ግባ ታዲያ ሰላም ነው አይደል እንዴት ነው አማን አለ ቁጭ በል እሺ አማን ሰላም ነው ታውቃለህ በአሪፍ ሰዓት ነው የመጣው በእውነት አፍታለ አለው በቃ አሪፍ ነው እንደውም ዛሬ እስኪ እኔ ጋር ምሳል ጋብዝ በእናትህ እኔ ጋር ምሳል ጋብዝ ኧረ ችግር የለውም ልደውልላት ኧረ ቆየንኩ ከተገናኘን ራስ ባለቤትን አታውቃትም በነገራችን ምሳል እዛው እየበላን አስተዋውቃለሁ እሺ ደህና ነህ ግን አለሁልህ ኧረ በለ ሄሎ ሚሚዬ ምንድነው? አይው አንድ ጓደኛዬ ጋር ልንመጣ ነው። አሪፍ ምሳ ሰርተሽ ጠብቂኝ። ለራሷ ማደሪያ ያላት 10 አህያ ይዛ መጣች አሉ። ኮተትህን ጀሌዎችን እየሰበሰብክ ምን ነው? አይ ገበያ ይወጣል እኮ አለች። ችግር የለውም በሌላ ጊዜ በቃ እዚሁ ልጋብዝ። በሌላ ጊዜ እንገናኛለን። እዚሁ ልጋብዝ። ገበያ ይወጣው አለች። ጎበዝ ናት። ከካም ገፋኝሳ ከካም ይገፋኛል እንዴ? ዝም ብለህ ትገፋኛለህ እንዴ? ምን እያልኩ? ኧረ ምንም አላልኩም። ወጣት ጋር እኮ መቀለድ በዚህ ያሰላ እንደ ይሄኛው በዚህ ነው። አይ ወጣት ጋር እዴ ጋሽ ቀጭኑ ወደዚህ እዚህ ጋር ጋሽ ቀጭኑ ወዳጅ የድሮ ወዳጅ እኔ ነው። ሰላም ናችሁ? እዴ ወዴት እየሄዱ ነው? በዚህ አሁን ከመሸ ደውላ ብር ላክልኝ አለችኝ። ባንክ ቤት እየሄድኩ ነው። ልጅቱ ዩኒቨርሲቲ አይደል የምትማር? አዎ ያንተ ልጅ አታጠናክራለሁ አይደለም። እኔ ልላክላት እዛ ድረስ ባንክ ድረስ ከሚለፉ እንግዳ ሸኘኝ። እንግዳ አይደለም። አይ በአካውንቷን ንገሩኝ። በአካውንቷ አስገባላታለሁ። ያውቁታል? እሺ ንገሩኝ። ወርቅ ነበረ። እሺ ችግር የለም። 1053 46 ስንት ብር? 4000 ብር ነው። 4000 እና ሰሚራ ጋሽ ቀጭኑ ስሟን ታውቃታለህ አይደለም? እዚህ አውጥቶልኝ ነው እንትኑ ሲጀመር ልጅቱ እንትና ታቡንድ አውጥቶልኝ 4000 ብር አስገብቼላታለሁ። እና ደረስ ብዬ ልምጣ ባንክ ብሩን ስጡኝ። አስገባውላት። ምኑን? ብሩን ጀመርክ እንደ ደግሞ እንደዚህ መቀለድ እንደው ጨርሰህ መመጃጃ ያረክ። አዎ ገብቶላታል ጋሽ ቀጭኑ ገባ። የት ነበር መሆናችሁ? አባ ምን ጠፍታችሁ ነው? እሺ ሰላም ነው? አማን ናችሁ? አነጋገሩ ራስ ያምር ማለት ናስኪ የማን ልጅ? ሰላም ነው። እዚህ አካባቢ ነው የምትኖር? እዚህ ነው የምኖረው። የማን ልጅ ነህ አንተ? የጋሽ ግርማ ነው። ጋሽ ግርማ ነው። እሺ ሰላም ነው። አማን ናችሁ? ሰላም ነው አለ ሁሉ ሰላም። እኛን አታውቀንም? አላወኳችሁም። እኛ ለማንኛውም አባቴ ያውቀናል። ሊሆን ይችላል። እኔ አላወኳችሁም። እሱ ጋር ተነጋግረን ነው ስንመጣ መተው ሄዱ የሆኑ የሚያማምሩ ሰዎች ሱፍሱፍ የለበሱ ትለዋለህ። አሁን አታውቅ ብር እንስጥህ። ችግር የለም። አብሽር ተው። ችግር የለውም። ትልቁ ነው እና መተው ሄዱ የሆኑ ባለስልጣኖች በለው እለዋለሁ። ጋሽዋ ችግር የለም እለዋለሁ። ሰላም ነው ጋሽ ቀጭኑ? ሰላም ነው ወይ? እንዴት ነህ? ሰላም ነው። ሁሉ ሰላም አይደል? ለቢሮ አልገባህም እንዴ? ዛሬ እኮ ነበረ ቀጠሮ ነበረኝ እኮ። አገኘኋት። ዛሬ አወከኝ ነኝ? አላወኩም። ሳምንት ዕለት አመጥቼ መድኃኒቱ አልቋል። ሳምንት ዕለት ቶሎ ቢሮ እሺ ወላካሎ እና ምንድነው መድኃኒት? ደህና ነበርኩኝ። እንደው ማታ እንደው አልቆምልኝ አለ። በቃ አያቆምም። እንደው ዝም ብሎ የብዙ ሰው ችግር ነው እሱ። እንደው በቃ እኔ የብዙ ሰው ችግር ነው። እንደዚህ አይነት የሚሉ ሰዎች በጣም ብዛታቸው። በቃ እንደው ተቸግረን እና ቆይ ጫት ትቅማለህ? እንዳንተ ምንድነው ጫት ትቅማለህ? ኧረ አልቅምም። ጫት ታዲያ እንደው በቃ ማታ እንደው ተቸግሬያለሁ እኮ። ጆሮ በዚች ተጠቀም ለጊዜው። አሁን ሌላ መድኃኒት ቆርጥልሃለሁ። ይችና ምንድን ናት እቺ? ቆም ነው የምታረገው።
እኔ እኮ ምልህ ማታ ባፍንጫ እያነሰረኝ አልቆምልኝ። ታዲያ እያነሰረኝ ነው እያነሰረኝ ነው መስሎኝ አልቁረጥ ነው። እንዴት ያለ ሰው ነው ስንቱን ገደለው እንዴት ያለ ከሽከተ እንደምን ነካችሁ? እንደአሁን እኮ ነው የሰማሁት እኮ እንደው እንዴት ነህ? አሁን እኮ ነው የሰማሁት እኔ እኮ ምን አሁን ሁሉም እኮ ተሳምቷል። እንዴት ናችሁ? አማን ናችሁ? ብቻ ጎሳ ሰመኝ እኮ ትኩሳቱ የለብና እስኪ በዚህ ባንገቴ ውስጥ ግባት እስቲ በውስጥ ገባ ወደ ውስጥ እስኪ ግባ። እንዴት ነው ታዲያ? አሁን እንዴት ነው? ምንድን ነው ያስከው? እርሱ ነው ያሞታል ብሎ እንጂ ያስቱማ ያው እኔ እኮ እንኩስቲን ሰራተኛይቱ እየበላችብኝ እያመጡ ብትሷ አመጣ በላችብኝ። እሷ ጋር ግን ያለውን ነገር ተው ብያለሁ። አለዲያ እየበላችብኝ ብታይ ብዙ እንትን ነው። ምንድን ነው ይሄ እኮ ጋስከቱን ነው ሱካር ነው የሚበላው ግምት እያደረክለው እስቲ ዘጋኝ። ምን አላስበላኝም እኮ ዘግቶኝ። ዘግቶኛል እኮ አላስበላኝም። በኋላ ለሊት በላሳል። ምን ልታረጉ ነው ታዲያ? ምን ልታረጉ ነው? ለሊት በላ ተበላው ሰራተኛይቱ ያስገባው